የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የጠቅላይ ሚኒስትር አብይን የፓርላማ ንግግር ማስተባበላቸው ተሰምቷል። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ እያልኩኝ ዛሬም እንደተለመደው በአንድ መረጃ ወደ እናንተ ወደ አድማጮቼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቀጥታ ይዤላችሁ ወደ መጣሁት መረጃ እንሸጋገራለን። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት የኤርትራ ሰራዊት የሚፈጽምባቸውን ግፎች እንዲያቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹበት የፓርላማ ንግግር የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ማስተባበላቸው ተሰምቷል። በወቅቱ ወደ ኤርትራ ተልከው እንደነበረ ያመኑት ገዱ ከጠቅላይ ሚኒስትር የተሰጣቸው መልእክት ከሰብአዊ መብት ጥሰት ጋር የተያያዘ የስም ማጥፋት ዘመቻ ላይ የጋራ ጥንቃቄ እንዲደረግ የሚጠይቅ እንደነበረም ተናግረዋል። የቀድሞ የውጭ ጉዳይ ሚኒስትር በጦርነት ወቅት የኤርትራ ጦር አንድ ሀገር ሰራዊት በሚመስል ሁኔታ ከኢትዮጵያ መከላከያ ሰራዊት ጋር አብሮ ሲሰራ እንዲሁም እስከ ደብረ ታቦር ድረስ መጥቶ ሲዋጋ ነበር ብለዋል። በአሁን ሰዓት የጠቅላይ ሚኒስትር አብይ መንግስት ተቃዋሚ የሆኑት ገዱ ይህንን ምላሽ የሰጡት ረቡዕ ጥር 27 2018 ዓ.ም እንደተጻፈ በተገለጸ ደብዳቤ ነው። አሁንም በአሜሪካን ሀገር የሚገኙት አቶ ገዱ አንዳርጋቸው በማህበራዊ ሚዲያ ላይ የተሰራጨው ይህ ደብዳቤ ትክክለኛ መሆኑን አረጋግጠዋል። የቀድሞ ባለስልጣን ይህንን ምላሽ የሰጡት ጠቅላይ ሚኒስትር አብይ ማክሰኞ ዕለት በሕዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር እርሳቸውን በማኝነት ቆጥረው ማብራሪያ በመስጠታቸው እንደሆነ በደብዳቤያቸው ላይ ጽፈዋል። ጠቅላይ ሚኒስትሩ የኢትዮጵያና የኤርትራን ጉዳይ አንስተው ለፓርላማ አባላት ባደረጉት ንግግር በሁለቱ ሀገራት መካከል ጸብ የተጀመረው በትግራይ ጦርነት ወቅት እንደሆነ ገልጸው ነበር። በወቅቱ ከመንግስት ጎን ተሰልፎ የነበረው የኤርትራ ወታደሮች አክሱም ከተማ ውስጥ ወጣቶችን በጅምላ መረሸናቸውንም ተናግረዋል። ሽሬ፣ አድዋና አዲግራት ከተሞች ውስጥም ፋብሪካዎች እንዲሁም ፎቆችን እንዳወደሙም በማንሳት ከሰዋል። እነዚህን ግፎች መፈጸማቸውን ተከትሎ በርካታ መልእክተኞችን ወደ ኤርትራ መላካቸውን የገለጹት አብይ ከነዚህ ልዑካን አንዱ የቀድሞ የካቢኔ አባል ገዱ መሆናቸውንም አንስተዋል። አብይ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸውም የትግራይን ሕዝቤን አታጎሳቁሉ፣ ሀብቱን አትዝረፉ፣ ጸቡ ከህወሓት እንጂ ከትግራይ ሕዝብ አይደለም የሚል ነው ሲሉም ተደምጠዋል። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊናም አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን ሲሉም የቀድሞውን የውጭ ጉዳይ ሚኒስትር እማኝነታቸውን ሊሰጡ እንደሚችሉም ተናግረዋል። ከአቶ ገዱ በተጨማሪ የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን እና አሁንም ሲስተም ውስጥ ያሉ 2-3 ሰዎችም ተመሳሳይ መልእክት ይዘው ወደ ኤርትራ መጓዛቸውንም አንስተዋል። ለዚህ ጠቅላይ ሚኒስትር አብይ ንግግር ምላሽ የሰጡት ገዱም በወቅቱ የውጭ ጉዳይ ሚኒስትር እንደነበሩ መግለጻቸውንም አስተባብለዋል። በሚያዝያ 2011 ዓ.ም የውጭ ጉዳይ ሚኒስትር ሆነው የተሾሙት አቶ ገዱ በዚህ የኃላፊነት ቦታ ላይ የቆዩት እስከ የትግራይ ጦርነት መጀመር ድረስ ነበር። ጦርነቱ ከተጀመረ አንድ ቀን በኋላ በጥቅምት 25 2013 ዓ.ም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ሆነው እንደተሾሙ ገልጸው ነበር። ገዱ በደብዳቤያቸው በጥር 2013 ዓ.ም የጠቅላይ ሚኒስትር መልእክትን ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለማድረስ ከአንድ የውጭ ጉዳይ መስሪያ ቤት ባለስልጣን ጋር ወደ አስመራ ተጉዘው እንደነበረ አረጋግጠዋል። ይሁን እንጂ በወቅቱ ወደ አስመራ የወሰዱት መልእክት በጠቅላይ ሚኒስትር አብይ የተገለጸው እንዳልሆነ በማንሳትም አስተባብለዋል። ህዝቤን አታጎሳቁሉ የሚል መልእክት አሲሰው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነትም ጠርተውኛል። ክቡር ጠቅላይ ሚኒስትር ከዚህ ላይ ትልቅ ስህተትን ፈጽመዋል ብለዋል። እንደ አቶ ገዱ ገለጻ ወደ ኤርትራ የተላከው መልእክት 3
ጉዳዮች ላይ ያተኮረ ነበር። በቀዳሚነት የተጠቀሰው የመልእክት ጭብጥም የደስታ መግለጫን የሚመለከት ነው። በወያኔ ላይ በጋራው በወሰነው የተቀናጀ ኦፕሬሽን ለድል መብቃታችንን የእንኳን ደስ አለ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ የሚል ነበር ሲሉ የመጀመሪያ ያሉትን መልእክት ይዘት ገልጸዋል። ሁለተኛው መልእክትም ለኤርትራ መንግስትና ህዝብ ምስጋናን ማቅረብን የሚመለከት ነበር ያሉ ሲሆን ምስጋናውም የቀረበው ኤርትራው ፕሬዝዳንት መንግስት የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤ እንዲሁም በኋላም መልሶ ማጥቃት እንዲዘጋጁ ላደረጉት ወንድማዊ ድጋፍ እንደሆነ ገዱ ገልጸዋል። በቀድሞ ከፍተኛ ባለስልጣን ገለጻ መሰረት ከሰብአዊ መብት ጥሰት ጋር በተያያዘ ተከፍቷል የተባለ ሰፊ የስም ማጥፋት ዘመቻ ጉዳይ ደግሞ ሶስተኛ የመልእክት ይዘት ነው። ይህ ዘመቻ አንዳንድ ወያኔ ደጋፊዎችና የኢትዮጵያና የኤርትራ መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት የከፈቱት እንደሆነ በመልእክቱ ላይ መካተቱን ጠቅሰዋል። የቀድሞ የውጭ ጉዳይ ሚኒስትር ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት እንደተሰጣቸውም ተናግረዋል። እነዚህ መልእክቶች ከተሰጣቸው በኋላ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ሐሳብ በተጨማሪነት እንዳነሱም ጠቅሰዋል። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው እንዳስጠነቀቁት ያነሳ ሲሆን ከዚያም የሰጡኝ ተልዕኮ ተቀብዬ ተለያየን ሲልም ምላሹን ገልጸዋል። አክለውም ከዚህ ውጪ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም ሲሉ ጠቅላይ ሚኒስትሩ አብይ በፓርላማ ያደረጉትን ንግግር አስተባብለዋል። በወቅቱ የእርሶ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለውን ጣጣ ነው እንጂ የትግራይን ህዝብ ላይ የደረሰው መከራ በፍጹም አጀንዳው አልነበረም ሲሉ ዶክተር አብይን የከሰሱት ሲሆን ገዱ ከጠቅላይ ሚኒስትሩ የተሰጣቸው መልእክት ይዘው ወደ ኤርትራ እንደተጓዙ እንዲሁም ለፕሬዝዳንት ኢሳያስ አፈወርቂ ማቅረባቸውንም ጠቅሰዋል። ለኤርትራው ፕሬዝዳንት ሲያቀርቡ በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም ብለዋል። ተከፍቷል የተባለውን የሰብአዊ መብት ጥሰት ዘመቻ በተመለከተም ከኤርትራው ፕሬዝዳንት የተሰጣቸው ምላሽም የሚቻለውን ጥንቃቄ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ። በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር ብለዋል። ይህንንም ምላሽ ለጠቅላይ ሚኒስትሩ አብይ ማድረሳቸውንም ጠቅሰዋል። ገዱ በዚህ ደብዳቤያቸው የኤርትራ ሰራዊት በትግራይ ጦርነት ስለነበረው ተሳትፎም አንስተዋል። የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም ያለ ሲሆን ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅትም የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ ወጥቶ መምጣቱን እናስታውሳለን በማለት ጽፈዋል። መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት የፕሪቶሪያ ስምምነት ከተፈጸመ በኋላ ነው ያሉ ሲሆን እስከዚያን ሰዓት ድረስ ግን የአንድ ሀገር ሰራዊት በሚመስል ሁኔታ አብረው ነበር ሲሉም በደብዳቤያቸው አስፍረዋል። ስለተከታተላችሁኝ ከልብ አመሰግናለሁ። ሰናይ ቀን እንዲሆንላችሁ መልካም ምኞቴ ነው። ሰናይ ቀን